በህይወታችን ውስጥ ብዙ የሚያሙ ነገሮችን አሳልፈን ሊሆን ይችላል። አንዳንድ ጊዜ አንዳንድ ሰዎችን እንደዚህ አይነት ነገር ሲያሳልፉ ለህይወታቸው ጥንካሬ ሆኗቸው እናያለን። አንዳንዶች ደግሞ እልም ብለው ይጠፉበታል። አንድ ነገር ልንገራችሁ፣ በህይወታችን የሚያልፈው ነገር እኛን ሊያጠነክር እንደመጣ ማወቅ መቻል አለብን። የማይታለፍ ነገር የለም፣ ሁሉም ይታለፋል ይባላል። ሁሉም በደረሰበት ይመላለሳል። የሚያልፈው ነገር ወጥቶበት ለሌላው ቀላል ለሌላው ከባድ ይሆናል። በእርግጥ በሰው ጫማ ውስጥ ሆነን ነገሮችን ልንወስን አንችልም። ግን አንድ ነገር ልንገራችሁ፣ በተለያየ ነገር ውስጥ ያላችሁ ተስፋ ቆርጫለሁ እንዲህ አይነት ነገር ውስጥ ነው ያለሁት የምትሉ ሰዎች የሚያልፍ ቀን ይመጣና ይሄ እንደ ትምህርት ሆኖ ማለፍ እንደሚችል ልነግራችሁ ፈልጋለሁ። ጎዳና የሚያሳጣ ሊሆን ይችላል። ቤተሰብ የሚያሳጣ ወይ የሚያሳጣ ሊሆን ይችላል። አልነሳበትም ያልነው በሽታም ሊሆን ይችላል። መኖር አልቻልኩም የምንልበት የስቃይ ህይወትም ሊሆን ይችላል። ወይም ደግሞ ሁሉ ነገር ኖሮ አንድ ነገር ያጣንበት ሊሆን ይችላል። ያ ነገር ግን ለህይወታችን ሌሰን ሊሆን እንጂ መጥፊያችን ሊሆን አይገባም። አንደክምም፣ አንታክተም። ጊዜው ቀኑ ሲመጣ እንደ ንስር ከፍ ብለን የምንኖርበት የምንነሳበት የምንመርበት ጊዜ ይመጣል። ነገሮችን አርቀን ማየት የምንችልበትን ሌሰን ደግሞ ከህይወታችን እናገኛለን። ይሄንን እንዳትረሱ።